እና ለኔ ሁሉም ሰክሰስ ነው ሁሉም አንድ ነው ጉራጌኛ ትችላለሽ እንዴ ጉራጌኛ አልችልም ግን ጉራጌኛ ይጻፍልኛል እንደ ጓደኛ አለ ባባቴ ትራይቤ ጉራጌ ነው እሱ ብቻም ሳይሆን ሪትሙ ቢቱ በጣም ደስ ይለኛል እሱ የተነሳ ነው የተገፋፋውትና ዜማው አለ እዚህ ውስጥ ወርዱን ይላክልኛል መጀመሪያ እያየሁኝ ከዜማው ጋር አገናኘዋለሁ ግን ሁሉ ጊዜ ትርጉሙና አክሰንቱ ስላንቱ ስላንጊ አነባበቡ አነጋገሩ ተቀርቶ ይሰጠኛልና ብዙ ጊዜ የሚያጠፋብኝ እሱ ነው እና ጉራጌኛ የምናገረው በሙሉ ውሸት አይደለም እውነት ነው ሰው ነው የጻፈው በደም አጥንቼ አክሰንቱ አጥንቼ ዞሮ አለ አይደል ያለመድከው ቋንቋፌ ላይ እንደነሱ በደንብ ሳውንድ አላረግም ግን የእውነት ነው ይፉገራ ነው አለኝ አንድ ጓደኛ ትላንትና አይደለም የእውነት ነው እስቲ ወደ አንቺና ሌሎች አርቲስቶችን ወደሚያገናኙ አይነት ጥያቄ ልጅና ጂጂ የምትባል ልጅ ዘፋኝ የአስቴር አወቀ ተጽዕኖ አለባት ይባላል በሰፊው እሷም በአንድ ቃለ መጠይቅ ላይ እንደዚሁ ያንቺ እገዛ እንዳለበት ተናገረችው ነገር አለና ይሄ ነገር ላንቺ ሲሰማሻል እኔን ስላስዘፈን ሰማኛ አንዳንድ ነገሯ ላይ መስማለሁ እኔ በጣም ደስ ይለኛል ለምን እኔ በመነሳበት ጊዜ ለፈተና አርት ቲያትር ቤት ሲሄድ ምዘፍናቸው ዘፋኞች ነበሩ ሂሩት በቀለ ብዙነሽ በቀለ ጥላሁን ገሰሰ እነሱን ሚቴት ማድረግ እነሱን መስዬ ከቀረብኩኝ ሰው ይወደኛል አይነት ነገር ነበር እኔ ያለኝን አላውቀውም ነበር ግን አንድ ሰው ናቸው ያደረኝ ሻለቃ ግርማ ያድጎ የሚባሉ በቅድሚያ አስቴር መልካም ፈቃድሽ ሆኖ ለዚህ ኢንተርቪው ፈቃድሽን ስለሰጠሽን በቅድሚያ በተመልካቾች ስም እጅግ በጣም አመሰግንሻለሁ ወደ ጥያቄ ሰሪድ እንኳን ደህና መጣሽልን በመጀመሪያ እንኳን ደህና ቆያችሁ እሞታለሁ አዳለይ ሜዳ እበራለሁ ለይተይ ማለዳ አዎ ዘመኑ ማለይ ዘመኑ ወርቅ ነው ፍቅር ያለቀለሽ ጉዴ ነው ኦይ አስቴርና ዘፈኖቿ ለሀገራችን ወጣቶች የፍቅር ተምሳሌት ናቸው የአስቴርን ዘፈን ክፈችልኝ ከብዙ ፍቅረኞች አንደበት ይጠፋል ማለት ዘበት ነው እሺ አንቺ መቼም ስጦታውን አብዝቶ ያደለሽ አርቲስት ነሽ እና የሌሎች ሀገሮች ህዝቦች ዓለም አቀፍ አርቲስቶቻችን ነከሌ ያሉ ሲጠሩ የኛ ህዝብ ደግሞ የኢትዮጵያ ህዝብ እኛም አስቴር አለችን እያለ ነው የሚገልጸውና ይሄ ዓለም አቀፍ አርቲስትነት ምንድነው አንቺ የቱ ጋር ነው ያለው ተመትዩውና ካሁንስ በኋላ እደርስበት የምትዩ ደረጃ አለ ወይ ገኔ ደረጃ ኢትዮጵያ ውስጥ ነው ያለሁት ኢትዮጵያ ህዝብ አርቲስት ነኝ ለሌላው ዓለም ግን አንድ አፍሪካ አርቲስት አለች ጥሩ ድምጽ አላት ጥሩ ታረጋለች ብሎ ያወቀኝ እንጂ የምናገረው የማስበውን ገብቷቸው አይደለም ስለዚህ እኔ ያለሁት አሁንም ኢትዮጵያ ነው በኑሮ ምክንያት ወጥቼ ለተለያየ ዜጋ እጫወታለሁ እሱም በጥቂቱ ሳይበዛ በጥቂቱ እንደሚወራ ሳይሆን ተቀባይነት አለው በጣም ያገነነው ምንድነው ሚዲያው ወዶኝ ነው እንጂ ከሌላ ብዙ የተለየ ስራ አቅርቤ አይደለም አው የፍሬንጆቹን ልብ ቶሎ አግኝተዋለች የሚባል ነገር አለ የውጪው የኛ ብቻ አይደለም ኢትዮጵያው አይደለም የውጪው አማርኛን የማይሰማው ዜጋ ሁሉ ቶሎ ነው የተቀበለሽ ይሄ የራሱ ምክንያት ይኖራል ያን ያህል ትልቁ አይደለም የምትይው ነገር ምናልባት ወደስተ ነው እንጂ የችሎታ ጉዳይ ወይም አንድ ነገር አግኝተውበታል ከድምጽሽ አው ይመስለኛል እኔ ቢያገኙ ወደ ቋንቋውን ቢገባቸው ደስ ይለኛል እሱ ነው ምራበው ሁሉ ጊዜ እና ወደዚህ የሚያበራኝ መሆን እንዳለበት ብዙ ማልመጣም
እንደሱ ወደፊት ተነትናለሁ። ብዙ ምክንያቶች አሉ። ኢትዮጵያዊቷ አሪታ ፍራንክሊን በተባልሽ ጊዜ why not she is አሜሪካዊቷ አስቴር አወቀ ብላለች የሚባል እንደ ቀልድም ይሁን እንደማ የሚሰማ ነው ነገር ነበረ እና አዎ እኔ መባል ፈልገው ኢትዮጵያዊቷ አስቴር አወቀ ነው መባል ፈልገው እንጂ የኢትዮጵያ አሪታ ፍራንክሊን መባልን አይደለም። ግን እንደዚህ አይነት ሙዚቃ ሰምተው ስለማያውቁ ቋንቋውም ሪትም ምንም ስለሌላቸው የግድ ከሰው ጋር ነው ለማስተዋወቅ አንድ የነሱን አርቲስት ምክንያት ማቅረብ ነበረባቸው ለማስተዋወቅና እነሱም በክፋት አይደለም። ግን በኋላ እየታረመልኝ መጥቷል ጥያቄ። አዎ መግለጫ ነው። እሺ ወደዚህ ወደ ቅርቡ በጣም እንግዲህና አሁን ባለፈው ጥር 27 ቀን በአዲስ አበባ ስታዲየም ያቀረብሽው ዝግጅት ብዙ ተመልካቾችን ያረካ እንደነበረ መናቀው ነው። ምክንያቱም በቀጥታ ሲስተላለፍ ነበርና በዛን ጊዜ ይሰማሽ የነበረው ስሜት ማለት ትርኢቱን ስታቀርቢው የነበረሽ ስሜት ያስታውቃል ከፊትሽ ላይ ሁላችንም ስንመለከት ነበርና የዚህን ያህል ኢትዮጵያዊ በዚህ መጠን ተሰብስቦ ያጋጠመሽ ጊዜ ያለ በውጭው መድረክ ኢትዮጵያዊ የለም። ያ ሁሉ ፍቅር ሳይ ልገልጸው የማልችለው ደስታ ነው። አንድ ሰከንድ ነው ሆነ ብታየው በደስታ ትሞታለህ። እንግዲህ እንደዚህ ነው የኢትዮጵያ ሕዝብ ላንቺ ያለው ፍቅር የሚመስለኝና አንቺ ግን ከብዙ ጊዜሽ ነው ከወጣሽ ከዚህ ብዙ ሀገሮች ደግሞ የራሳቸው የመጨረሻው ትልቅ አርቲስታችን የሚሉት ወይም ዘፋኛችን እከሌ ነው እከሊት ነች ሲሉ ሀገራቸው ያገኟታል። ትንሽ ሬር ነው ይመስለኛል የታወቀው እነሱ ቶፕ ላይ የሚያስቀምጡት አርቲስት ውጪ የሚኖር ማለት ነው። ህዝቡ እንደ ልብ አያገኝሽም ማለት ይቻላል። ጋፕ አለ እንደ ልብ የማግኘት እንጂ የሙዚቃ ስራዎችሽም ያው ስለምትልኪ ያገኛቸዋል። ግን አሁን ያለውን ይሄንን ጋፕ ይሄንን ክፍተት እና በጣም የራቅሽ ቆይተሽ መምጣቱን ለመቀነስ የምታስቢው ነገር አለ? ቶሎ እየመጡ ትርኢት ማቅረብ ወይም ደግሞ የተለየ ነገር ያስፈልጋል አለ? ምክንያቱም ጥቅሙ ለኔ ነው ማለት የብር ጥቅም ብቻ ሳይሆን ብዙ ያለን የህዝብ ፍቅር ነው። መጀመሪያም የወጣንበት ምክንያቱም አለ ሁሉ ነገር ገና መነሳቴ ነው። ግን የህዝቡ ፍቅር አለብን። ከገንዘብ ይልቅ ፍቅር ይበልጣል። አስታውሽ ወደ አሜሪካ ነገር ከሄድሽ በኋላ ከሙዚቃው ዓለም አልተለየሽም። እስቲ እስካሁን ድረስ እንደዚህ ለሰፊ ተመልካች የቀረብሽበትና ራስሽን የገለጽሽበት አጋጣሚ አልነበረምና ከወጣሽበት ጊዜ ጀምሮ የአሁኒቷ አስቴር አወቀ አሁን ህዝቡ የሚኮራብሽ ደረጃ ላይ እስከምትደርሺ ድረስ የነበረውን የሙዚቃ ህይወት ጉዞሽን በጣም ባጭሩ እንዴት እዚህ እንደደረስሽ ትገልጪ? መጀመሪያ ጥያቄ ካሁን በቀደም ማነው ቅዳሜ ዕለት ካለፈው ትንሽ የሚጠጋ ጊዜ ያሳለፍኩት ባለፈው 3 አመት በፊት መጥቼ ጃሜዳ በተደረገው ነው። እሱ ነው ስላዘጋጀኝ። እዚህም የኛው ዝግጅት ቴሌቪዥኑ አለ መብራቱ ምናምን የደመቀ ነው። ያኛውን ባቅሞ የደመቀ ያኔ ነው የመጀመሪያ ፍቅር ያየሁበት የደነገጥኩት። እንደዚህ ነው እንደ ሰው የሚወደኝ እኮ የጠየኩት ትንሽ ነው። አታውቂም ነበር ማለት ነው? አላውቅም። ለምን ብትለኝ ይላካል ካሴትን በሽያጩም ቢሆን ምንም ማየው ነገር የለም። ሁሉ ሰው ያባዛ ነው የሚሸጠው ስለተባለ ከምታየው ከገቢው ነው። ያንን ሁሉ ግን ነገር ሳይ ራሴን አላውቀውም ነበር የት ጋር እንደነበርኩኝ። ከዛ በኋላ ነው እንግዲህ ይሄኛው ያኛው ነው የመጀመሪያው። ያኛው ሳለ ይሄኛው ቢሆን ኖሮ ይገለኝ ነበር ማለት ነው። ግን ፍቅር ሰው አይገልምና ነው። አለበለዚያ ከዚህ ሄጄ ኢትዮጵያ ገብቼ በሌላ ሙያ ለማሰማራት ምንም አልሆነም። በትንሽ ሬስቶራንት ላይ ወደ 40-30 አምስት ሰው ቤት ነበር የምጫወተው። እዚህ ያለው ጊዜ ነው ሸበሌ ያለው ትልቅ ክለብ ፕሮፌሽናሊ በተዘጋጀ እዛ እንደገና ወርደ ከዛ እንደገና ከስክራች ነው። ከዛ ቀስ እያለ እየታደገ ነው። አንድ ነገር በአንድ ሌሊት አይሆንም እና እነዚህ ለመድረስ 23-24 አመት ያህል ወስዷል። ለመጪው አርቲስት ሁሉ ጊዜ የሚለው ምንድነው? ትዕግስት፣ ሁሉ ጊዜ ስራ፣ ልፋት ይጠይቃል እዚህ ለመድረስ። አሁንም ይሄን ያህል ይሆናል ብዬ አልነበረም በፍጹም። እግዚአብሔርን አመሰግናለሁ።
ተጫዎችን የምፈልገው አንዱ ይሄ ነው። ለምሳሌ እስቲ ከምትመገቢያቸው ምግቦች ምንድነው ስትመገቢ ደስ ያለሽ የምትበይው ነገር? ሽሮ እወዳለሁ በጣም ግን ሽሮ ያው ፍራንስ የሚባል ስጋ እበላለሁ። ባዶ ስጋ በቅቤ ክትፎ ምናምን እበላለሁ እንጂ በጣም ወደው ሽሮ ነው። ሽሮ እና እንጀራ ሲገናኝ ሁለቱ ሲጋጩ ኬሚካሉ እንጀራ እንደልብ ታገኛለሽ እዛ? ይጋገራል፣ ይሸጣል። ፕላስቲክ ሆኖ 10 እንጀራ $4 እንገዛና ወጥ ሰርተን እንበላለን። እሺ ሌላው ሲየለት ትንሽ የእንቅልፍ ሰዓት ምን እንደዚህ በጧት ምን ሰዓት ትወጃለሽ? ለምሳሌ ብዙ ጊዜ ችግር ነበረብኝ እንቅልፍ ከሌሊቱ 10 ሰዓት 11 ሰዓት ካልሆነ አልተኛም ነበር። አሁን ግን አንድ 10 አመት ሆነኝ ናይት ክለብ ስራ ካቆምኩኝ እና አሁን 11 ሰዓት 5 ሰዓት ከምሽቱ መተኛት እችላለሁ። ጠዋት መነሳት ችግር ነው። 2 ሰዓት እነቃለሁ። ቁጭ ብዬ ቴሌቪዥን አይና ሻይ ጠጥቼ ወደ 2 ሰዓት አርፍና ተነስቼ ጥሩ ልጅ ጎበዝ ልጅ ከሆንኩኝ ኤክሰርሳይዝ ጂም ሄዳለሁ። እዛ ብዙ ጊዜ ሰነፍ ነው፣ ውሃ ውስጥ ነው የምቆየው ብዙ። ከዛው ሰርቻለሁ፣ ምሳዬን አምጥላለሁ። እናቴ ያለች ብዙ ጊዜ ከቶቼ ጋር ነው የምኖረው። የሆነ ነገር እንበላለን፣ ትንሽ ቴሌቪዥን ይታያል። ደግሞ ከዛ በኋላ ሞል ይሄዳል። ሞል ልብስ የሚሸጥበት ድሮ ውድ ነበረ። ዝም ብሎ ካኒቴራ መሰብሰብ አሁን አላረግም፣ ግን ማየት ደስ ይለኛል። ሬከርድ ስቶር ሄዳለሁ፣ መጽሐፍ ምናምን ያለው ሁልጊዜ አልገዛም፣ አልችለውም። ከዛ ቤት ተመልሼ ትንሽ አንድ አይነት ሙድ ነው የሚባለው ይሄ መጽሐፍ ነገር ካለ ትንሽ ሩም አለችኝ፣ እዛ ቁጭ ብዬ አንጎራጉሬ ቀድቼ ተዋለሁ። ይጠራቀማል ሳሉት በየጊዜው ስራ ሲደርስ ቁጭ እላለሁ። ያው ለለፋት ሳይሆን ይቀርና ልክ ስራ ሲደርስ እንደገና ገባና በአንድ ሳምንት ውስጥ የሰራሁት ጥሩ ይሆናል። የሚገርም ነገር ነው። ግን ህይወቴ እንደሱ ነው በብዛት ሁሉ ጊዜ እዛ ውስጥ አለሁ። በአጭር ጊዜ በሳምንት የሆነው ግን ይሆናል። ከዚህ ከሙዚቃ ቀጥሎ የምትወጂው ሌላ አይነት ጥበብ አለ? የጥበብ አይነት የትኛው ነው? እኔ ምንም ፈልገው የምትወጂው የጥበብ ወደው ሲኒማ ወዳለሁ፣ አክተርስ ወዳለሁ። እኔ ግን መሆን የምፈልገው ግን ምንም የለም ያለ ሙዚቀኛ ምንም መሆን አልፈልግም። ወይ ይሄን ባረግ ኖሮ አልልም ብዬ አላውቅም። በቂሽ ነው ሙዚቃው ላይ ያለሽ ነገርና ይሄን ማሳደጉ ነው ሰው የሚመኝልሽ። ሌላው አንቺን ይበልጥ የሚገልጽሽ የትኛው እንደሆነ እስቲ ግለጭልኝ። ባህልን ጠባቂ ነች፣ ባህልን ጠብቃለች የሚለው ነው ወይስ ባህልን አዘማኝ ወይም ሞደርናይዝ የሚያደርግ የትኛው ነው የሚገልጽሽ? ሁለተኛው ባህልን አሸጋጋሪ። ባህል ዘፈን መጥላቴ አይደለም፣ ብዙ አለ ባህል። ኢትዮጵያ ትልቅ ሀገር ነች፣ በየብሔረሰቡ አሏት ሀርድ የሆኑ ባህልን የሚጠብቁ። እኔ ደግሞ አመጣጤ ባክግራውንዴ ከከተማ ነው እና ኤክስፖዝድ የነበርኩት በናሪታ ፍራንክሊን ሙዚቃ ነው። ሳድግ እነሱ ነበሩ፣ ለነሱ ነበር ኃይለኛ ስሜት የዚህ ነው። ብዙኖች በቀለና ለማይሸት እንግዲህ እነሱ የባህል አዘማኝ ነው ያልከው? ዘመናዊ አማርኛ እንደሱ እኔ ሁለተኛው ነኝ ማለት ነው። ያኛውን ማጣጣላይ ሳይሆን ያኛው ብዙ አለው፣ ብዙ ቁጥር ያለው አርቲስት አለ እና ይሄኛውን ደግሞ አንድ ነገር ደግሞ ሲሰራል ወይ ስሜቱ ካለ እዛው ላይ ጠበቅ አድርጎ ማያዙ ነውና ሁላችን በህብረት ሀገራችንን እናሳምራለን። ከዚህ ጋር ያያይዘሽ እንድትመልሽልኝና ምናልባት ያንቺን የሙዚቃ እርገት ሂደቱንም በዛው ማየት እንዲችል ነው ሰው። እስቲ ከክትክታና ወይራ ከካቡና ምንድነው መጨነቅ ከነዚህ ከሶስት የትኛውን ትወጃለሽ? አልተሽ ይሄ ከባድ ጥያቄ ነው። መስራው አንተ ልጆች ትወልዳለህ ወይ ይኖርሃል? 3-4ቱን ካንዱ ለይተህ ለማየት በጣም ከባድ። ሁሉም ጎዴ ካንጎዴ ከጭንቅላቴ ወጥቷል። ሁሉም ስሜቴን አስጨንቀውና እንደ ሰክሰሳቸው ማለት ነው። አሁን ምንድነው መጨነቅ? በጣም ሰክሰስፉል ከሆነ ካቡ ባይሆን ለኔ ሁሉም ናቸው። በዛ ጊዜ የነበረው ስሜት ይሄ ነው የማይባል ነውና ሁሉም ለኔ ካቡ ትንሽ የላቀ የወጣ ነው ከሶሳይቲው እንዴት ነው ለኔ አልመሰለኝም፣ አልታወቀኝም። ግን
አሁን የሌላው ኦዲየንስ ካቡን ከምትሰጠው ምንድነው መጨነቅ ከምትለው ካቡ ጋር ይገናኛል ሪሌት ያደርጋል እና ለኔ ሁሉም ሰክሰስ ነው ሁሉም አንድ ነው ጉራጌኛ ትችላለሽ እንዴ ጉራጌኛ አልችልም ግን ጉራጌኛ ይጻፍልኛል እንደ ጓደኛ አለ ባባቴ ትራይቤ ጉራጌ ነው እሱ ብቻም ሳይሆን ሪትሙ ቢቱ በጣም ደስ ይለኛል እሱ የተነሳ ነው የተገፋፋውትና ዜማው አለ እዚህ ውስጥ ወርዱን ይላክልኛል መጀመሪያ እያየሁኝ ከዜማው ጋር አገናኘዋለሁ ግን ሁሉ ጊዜ ትርጉሙና አክሰንቱ ስላንኪ አነባበቡ አነጋገሩ ተቀርቶ ይሰጠኛልና ብዙ ጊዜ የሚያጠፋብኝ እሱ ነው እና ጉራጌኛ የምናገረው በሙሉ ውሸት አይደለም እውነት ነው ሰው ነው የጻፈው የእውነት በደንብ አጥንቼ አክሰንቱ አጥንቼ ዞሮ አለ አይደል ያለመድከው ቋንቋፌ ላይ እንደነሱ በደንብ ሳውንድ አላረግም ግን የእውነት ነው ይፉገራ ነው አለኝ አንድ ጓደኛ ትላንትና አይደለም የእውነት ነው እስቲ ወደ አንቺና ሌሎች አርቲስቶችን ወደሚያገናኙ አይነት ጥያቄ ልጅና ጂጂ የምትባል ልጅ ዘፋኝ የአስቴር አወቀ ተጽዕኖ አለባት ይባላል በሰፊው እሷም በአንድ ቃለ መጠይቅ ላይ እንደዚሁ ያንቺ እገዛ እንዳለበት ተናገረችው ነገር አለና ይሄ ነገር ላንቺ ሲሰማሻል እኔን ስላስዘፈን ይሰማኛል አንዳንድ ነገሯ ላይ ይሰማለሁ እኔ በጣም ደስ ይለኛል ለምን እኔ በመነሳበት ጊዜ ለፈተነ አርት ቲያትር ቤት ሲሄድ ምዘፍናቸው ዘፋኞች ነበሩ ሂሩት በቀለ ብዙነሽ በቀለ ጥላሁን ገሰሰ እነሱን ሚቴት ማድረግ እነሱን መስዬ ከቀረብኩኝ ሰው ይወደኛል አይነት ነገር ነበር እኔ ያለኝን አላውቀውም ነበር ግን አንድ ሰው ናቸው ያደረኝ ሻለቃ ገርማ ያድጎ የሚባሉ ራሴን መሆን እንዳለብኝና ዜማ በፒያኖ ሰጥተው እኔ ቀርተው ይሄን አንቺ ድምጽ ነኝ የዘፈንሻቸው ሁሉ አንቺ አይደለሽም እና እኔንም የሚከተለኝ በመምጣቱ በዚህ በድቤ በጣም ደስ ይለኛል አንድ ነገሯን ሰማለሁ በጣም ጎበዝ ልጅ ናት እኔን ስለወደደችኝ በጣም ጎበዝ ናት ነው የማይወደኝም ወዳለኝ ወደድኝ ብዬ ነው የምጸልየው አስቴር ለሰጠሽን ቃለ መጠይቅ በአድማጮቻችን በራሴ ስም እንዲሁም በኢትዮጵያ ቴሌቪዥን ስም ከልብ አመሰግናለሁ